እንኳን ወደዚህ ቻናል በሰላም መጣችሁ። እኔ ዶክተር አማኑኤል ነኝ። እንግዲህ በዚህ ቻናል ስለ አእምሮ ጤና፣ ፍቅር፣ ቤተሰብ፣ ትዳር፣ ልጅ አስተዳደግ በስፋትና በጥልቀት እናገራለን። ቀጥታ ወደ ዛሬው ቪዲዮ እንሄዳለን። አመስጋኝ መሆን ወይም ግሬትፉል መሆን ሲባል በተደጋጋሚ እንሰማዋለን እና እኔ ከሁለት ነጥቦች አንፃር በጣም አስፈላጊ ነው ብዬ አስባለሁኝ። አንደኛ ማመስገን ስንጀምር ወይንም በዙሪያችን ያሉትን መልካም ነገሮች ማየት ስንጀምር ያ ወደ ራሳችንም ማምጣት እንጀምራለን። ያንን ልምምድ ያንን ፕራክቲስ በዙሪያዬ መልካም ነገሮችን ማየት ስጀምር እኔ ጋር ያሉትንም መልካም ነገሮች ማየት እጀምራለሁኝ። ወደዛ ይመራል። ወደዛ የሚመራ ፕራክቲስ ነው። ወደዛ የሚመራ ልምምድ ነው። እሱ ከምን ጋር ይያያዛል? ለራስ ካለ ግምት ጋር ይያያዛል። አንዳንድ ሰዎች በቃ ራሴ ውስጥ ምንም አይነት መልካም ነገር አላይም፣ የሚታየኝ በጣም ዝቅ ያለ ማንነት፣ ለራሴ የምሰጠው ግምት በጣም ዝቅ ያለ፣ ምንም መልካም ነገር ውስጤ የሌለ ሆኖ ነው የሚሰማኝ የሚባለው በዲፕሬሽን አካባቢ ላይ በጣም ኮመን የሆነው አንደኛው መገለጫ ምናልባት እንደዚህ አይነት ልምምዶች ውስጥ ማለፍ ቢቻል እሱን ፋይት ማድረግ ይቻላል። አሁን ስለ አየር ማመስገን ስጀምር ውጪ ስወጣ በዙሪያዬ የማያቸው መልካም ነገሮች ፒክ እያደረኩኝ ኮሜንት ማድረግ ስጀምር ያ ደግሞ ራሴን መልካም ነገሮችን በማድረግበት ጊዜ ለመለየት እድል ይሰጠኛል። የራሴንም መልካም ነገሮች ለመቀበል በጣም ትልቅ አስተዋጽኦ አለው። ሁለተኛው ደግሞ የጤናችንም ላይ አስተዋጽኦ አለው። አንደኛ አመስጋኝ ሰዎችን እና አመስጋኝ ካልሆኑ ሰዎች ጋር የተወዳደሩ ጥናቶችንም ለማየት ሞከርኩኝና በጣም ግሬትፉል የሆኑ ሰዎች የተሻለ ይተኛሉ ይላል። ማመስገን አንዳንዴ በህይወትም በስራም ጋር በተያያዙ ስትረሶች የሚመጡ መጥፎ ስሜቶችንም ለመዋጋት የሚጠቅም ኃይለኛ የጦር መሳሪያ ነው ተብሎ ነው የሚታሰበው። ስለዚህ ከነዚህ ነጥቦች አንፃር አይ ቲንክ የማመስገን ልምድ ወደ ህይወታችን ማምጣት ብንችል